በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ አፉረ ቁልቁሉ ዋቀየ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንዱ አምላክ እናምናለን። አሜን። አቤቱ ገናናው አምላካችን ቸሩ ፈጣሪያችን እግዚአብሔር ሆይ ኃጢአትና በደላችን ከብዶን ለባርነት እንኳ የማንጠቅም ሆነን የተጣልን ሆነን ሳለን ከታላቅ ፍቅር የተነሳ በምሕረት ባለጠጋ ነህና ከወደቅንበት አንስተህ ከራቅንበት አቅርበህ በረድኤትም ስበህ በፍቅርም አክብረህ በአውደ ምሕረትህ በቅድስናው አደባባይ ስለሰበሰብከን ክብር ሁሉ ድል ነሺ ለሆነው ለዘላለማዊ ስምህ ይሁን። አእይንተ እግዚአብሔር አባቶቼ ካህናት ታላቁን የምስራቹን ቃለ እግዚአብሔር ለምድሪቱ ታደርሱ ዘንድ የእውነት ቃል ወንጌልን የተቀበላችሁ መምህራነ ወንጌል እንደየማዕረጋቸው ክቡራን ዘማሪያን፣ የቤተ ክርስቲያን ጌጥ የሆናቸው ምእመናን ወምእመናት፣ የሰንበት ትምህርት ቤት ወጣት መንፈሳውያን፣ እግዚአብሔር የዕድሜን ካባ የሽበትንም ዘውድ የደረበላችሁ አረጋውያን አባቶቼና እናቶቼ፣ የቤተ ክርስቲያን የስስት ልጆች፣ ወጣቶች፣ ወንዶችና ሴቶች በ40 ቀናችሁ በ80 ቀናችሁ ሀብተ ወልድናን ስመ ክርስትናን ከአጋዕዝተ ዓለም ከስሉስ ቅዱስ የተቀበላችሁ ውድ ኦርቶዶክሳውያን ወገኖቼ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እናንተ ብዙ ናችሁ፣ ድምፃችሁ ግን ወርዷል። እንደምን ዋላችሁ? እንደምን አመሻችሁ? መመስገን የባህሪው የሆነ አምላካችን ኃጢአታችንና በደላችን መተላለፋችን ሳይቆጥርብን ምሕረቱን አብዝቶልን በጽድቅና በፍቅር አደባባይ በዘላለማዊ ክብሩ በሚነገርበት በዚህ ስፍራ ያገናኘን እግዚአብሔር ስሙ የተመሰገነ ይሁን። ነገረ እግዚአብሔርን ለመነጋገር ቋንቋ የሆነች የሞትን ባህር ለመሻገር ድልድይ የሆነች የአዲስ ኪዳን ኪሩብ የምትባለዋ ለቃል ርደት ለሥጋም መርገት መሰላል የሆነች እማምላክ ወላዲተ አምላክ ድንግል ማርያም ጌታ መንፈስ ቅዱስ የእናትነት ፍቅሯን በልባችን ውዳሴዋን ምስጋናዋን በአንደበታችን ይሳልብን። እንኳን አደረሳችሁ። መኑ ያረየነ ሰናይቶ በጎውን ማን ያሳየናል? የቅዱስ ዳዊት መዝሙር 4 ቁጥር 6 ላይ ያለውን ኃይለ ቃል መነሻ አድርገን ጥቂት ደቂቃዎች አብረን እንቆያለን። መጽሐፍ ቃሉን በልባችሁ አምናችሁ በአንደበታችሁ ብትመሰክሩ ትድናላችሁ ስለሚል እስኪ ሁላችሁም ከፍ ባለ ድምፀት በልባችሁ በማመን በአንደበታችሁ ይህን ቃል ትመሰክራላችሁ። በጎውን በሉ እስኪ ማን ያሳየናል? እስኪ እንድገሙ። በጎውን በሉ ማን ያሳየናል? ይህንን ኃይለ ቃል መዝሙረኛው ቅዱስ ዳዊት በመዝሙር 4 ቁጥር 6 ላይ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊት
ብርሃን በላያችን ታወቀ። ብዙዎች ብሎ ነው የሚገልጠው። በጎ ነገርን የተራቡ መልካም ነገርን በጆሮአቸው ሊሰሙ በጎውን ነገር በዓይናቸው ሊያዩ የናፈቁ እንደተገለጸ መጽሐፍ በተግባራዊ ክርስትና በጎውን ማየት የናፈቁ ብዙዎች እንዳሉ ልበ አምላክ የተባለው ቅዱስ ዳዊት እዚህ ክፍል ላይ ሲናገር እንሰማዋለን። ወገኖቼ የትምህርቱ መሰረታዊ ዓላማ በጎ ምን መሆኑን አውቀን ለበጎ ስራና በጎ ለሆነው ሕይወት እንድንተጋ ማሳየት ነው። በጎ ማለት በቀጥታ ቃሉ ሲፈታ መልካም ማለት ነው። ምን ማለት ነው? መልካም ማለት ነው። መልካምነት ደግሞ የእግዚአብሔር የባህሪ ገንዘቡ ነው። እግዚአብሔር በመልካምነት ሲገለጥ የመልካሞች መልካም ይባላል። የእግዚአብሔር መልካምነት እንከን አልባ መልካምነት ነው። የእግዚአብሔር መልካምነት ለክፉዎችም ሳይቀር ለመልካሞቹም ሳይቀር እኩል ጸዳሉ የሚፈስ መልካምነት አለው እግዚአብሔር። ዳዊት ለእስራኤል ዘሥጋ በቀጠናው ላይ ላሉ እሱ በነበረበት ዘመን ከኋላ ያለው ትውልድ ከፊት ካለው ትውልድ አንድ ነገር ሊማር እንደሚገባ እስራኤላውያን ክፉም መልካምም ታሪክ ያላቸው ሕዝቦች ናቸው። መቼም ሥጋና ነፍስን ተዋህደን በምድር ላይ ስንኖር ሥጋችን ወደ ሆነበት ይስበናል፣ ነፍስና መንፈሳችን ደግሞ ወደ ሰማይ ትሳባለች። ሥጋችን ምድራዊ እንደመሆኑ አፈርማ እንደመሆኑ እንስሳዊ ማንነት ይጠናወተዋል፣ ይስበዋል። ስለዚህ መልካምነትን ወደ ሰማይ የሚያደርሰን መልካምነትን በጎነትን ብዙዎች አለ ቅዱስ ዳዊት ማየትን ይናፍቃሉ። ይህንን መልካምነት ሊማሩ ሊሰሙ የሚፈልጉ ብዙዎች ናቸው አለ። ወገኖቼ ዛሬስ በምድራችን ላይ እንዲህ ያለ መልካምነትን የምናፍቅ ምናልባት ስንቶቻችን ነው? በጎ የሆነውን ነገር መቼ ሰው በሕይወቱ ላይ ክፉ ነገር እንዲደርስበት የሚናፍቅ የለም። ሁሉም ሰው መልካምነትን ገንዘብ ለማድረግ አዎ ጥሩ አየርን መተንፈስ፣ በመልካም ሁኔታ ውስጥ መኖር፣ መልካም የሆነ ሕይወትን መኖር የማይናፍቅ መቼም የለም። ሕሊናው ካልተወሰደበት በቀር ሕሊናው ከእግዚአብሔር ካልራቀ በስተቀረ ነፍሱን ለክፉ አሳልፎ ሊሰጥ የሚፈልግ ሰው ማንም የለም። ብዙዎች መልካምነትን ይናፍቃሉ አለ። መልካምን ማየት ይሻሉ አለ። ልብ በሉ፣ እምነት ከመስማት ነው፣ ተግባር ከማየት ነው። እደግመዋለሁ፣ እምነት ከመስማት ነው። መጽሐፍ እንደሚል አንዳንዴ እንደው ከመጽሐፉ ከኛ ከክርስቲያናዊ ሕይወትም የራቀ ንግግር አለ። ማየት ማመን ነው የሚሉ አለ። ማየት ምን ማለት ነው? ማየት ማመን መሆን አይችልም። ማመን መሆን የሚችለው መስማት ነው። ሳያዩ የሚያምኑ እነርሱ ብፁዓን ናቸው ተብሎ በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዝሙሩና ለአገልጋዩ ለሐዋርያው ቶማስ የተናገረው ቃል። ቶማስ የኢየሱስ ክርስቶስን ሥጋ በዕለት ዓርብ የተቸነከረውን ሳላይ አይሆንም፣ ሞትን ድል አድርጎ ተነስቷል ሲሉት፣ መቃብርን ባዶ አድርጓል ሲሉት፣ የመልካሞች መልካም ተነስቷል ሲሉት፣ የተሰቀለው ሞትን ድል አድርጓል ብሎ ሲሉት፣ ቶማስ ጌታ በተነሳ ጊዜ ለሐዋርያት በተገለጠ ጊዜ በዓይኑ ስላላየ በልቡ ለማመን ከበደው።
ዳግመ ትንሣኤ በተባለው ሳምንት ጌታ ሐዋርያት ፈርተው በነበሩበት ቤት ይላል በፍርሃታችን መካከል መድኃኔዓለም ይምጣልን፣ በተዘጋው እሱ ይገኝልን። በብዙ ነገር ስንከበብ ፍርሃት ሕይወታችንን ይውጠዋል። መንገዶቻችን፣ ነገሮቻችን ሁሉ እንዘጋለን። ምክንያቱም ተደብቀናል፣ ተሰውረናል። በፍርሃታችን መካከል መጥቶ ድፍረት የሚሆነን መድኃኔዓለም ደጁን ሳያንኳኳ ጣሪያውን ሳይሰነጥቅ በመካከላችን ይገኛል። ለዚህ ነው በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ሁለትም ሶስትም በስሜ አንድ ሆናችሁ ብትሰበሰቡ እኔ በመካከላችሁ ይገኛለሁ። አንድ ያድርገን መድኃኔዓለም። ስንት ሆናችሁ ብትሰበሰቡ? አረ ነገሩ ስንት ሆናችሁ? አንድ ሆናችሁ ማለት ምን ማለት ነው? የቁጥር ጉዳይ ሳይሆን በእምነት አንድ ሆናችሁ፣ በሐሳብ አንድ ሆናችሁ፣ በፍቅር አንድ ሆናችሁ፣ በሰላም አንድ ሆናችሁ፣ በመልካምነት አንድ ሆናችሁ ብትሰበሰቡ። አዎ ተሰብስበናል። መሰብሰባችን የሚያስባርከን፣ መሰብሰባችን ጌታ በመካከላችን እንዲገኝ የሚያደርገው እኛ አንድ ስንሆን ነው። አረ ስንት ስንሆን ነው? በቆላስይስ መልእክቱ ቅዱስ ጳውሎስ እዛ ምዕራፍ 3 ቁጥር 2 ላይ በምድር ያለውን አይደለም በሰማይ ያለውን አስቡ፣ ከኢየሱስ ክርስቶስ ጋር ደግሞ እንደሞታችሁ ከእርሱ ጋር ደግሞ ተጠቅልላችሁ ወደ ላይ ታርጋላችሁ፣ በአንድ ሐሳብና በአንድ ልብ አብራችሁ ሁኑ ይላል። ኦርቶዶክሳዊነት አንድነት ነው። ኦርቶዶክሳዊነት መልካምነት ነው። ኦርቶዶክሳዊነት ሰላማዊነት ነው። አንድ ሰው ኦርቶዶክስ ነኝ ሲል ከአንደበቱ የሚወጣው ቃል ቃለ በረከት እንጂ ቃለ መርገም ይሆን ዘንድ አይገባው። ሰውየው ቃለ መርገም ከአንደበቱ ከወጣ የቀደመ የበለዓም ማንነት ያለው ከሆነ እመኑኝ ኦርቶዶክሳዊነት ሽታው ከላዩ ላይ ሄደዋል። አይደለም ለሚመርቁት ለሚራገሙት እንኳን ሳይቀር ይባርካል። የሚረግሟችሁን መርቁ፣ ለሚሰድቧችሁ የስድብን ቃል መልሳችሁ አትናገሩ፣ እናንተ በቀለኛ አትሆኑ፣ የሚበቀልላችሁ አምላካችሁ አለላችሁ ተብሎ ተነግሯል። ለተበቀለልን አይደለም በባልንጀራችን ላይ አድሮ ለሚፈትነን መንፈስ አይደለም ነፍሳትን ሰብስቦ በሲኦል ላጎረው ለዚያ የዲያብሎስ አሰራር እንኳን በሞቱ የዲያብሎስን ኃይል አፍርሶ የሞትን ኃይል በትኖ የጨለማን ግዛትን በብርሃን አጥለቅልቆ ነፃ አውጥቶናል። ክብርና ምስጋና ለስሙ ይሁን። ወገኖች ክርስቲያኖች፣ እንግዲያውስ ስለ መልካምነት ስናነሳ አንድ ብትሆኑ መልካምነቴን በመካከላችሁ ገልጣለሁ አለ። ሁሌም በትምህርታችን እንደምናነሳው አዳም ከእግዚአብሔር ባህሪ ሲካፈል የእግዚአብሔር ባህሪ አንዱ መልካምነት ነው። ምናዊነት ነው አልኳችሁ። እግዚአብሔር መልካም ነው አይደል? አረ ነገሩ ነው አይደል? እግዚአብሔር መልካም ነው ሲባል በመከራ ቀን የተፈተሸ የሰዎች መልካምነት በመልካም ቀን ሊሆን ይችል ይሆን። ሰዎች መልካም የሚሆኑት የጎንዮሽ እስካልደረሰባቸው ሊሆን ይችል ይሆናል። መልካም የሚሆኑት በሳቅ ቀን እነሆ ጥርሳቸውን የሚነክሱብን ላይኖሩ ይችላሉ። በእንባ ቀን ግን ጥርሳቸውን የሚነክሱብን መልካሞች ክፎች የሚኖሩበት ቀን አለ። እግዚአብሔር ግን በመከራ ቀን መልካም ነው። ምንድን ነው? እስኪ በሉ እግዚአብሔር በመከራ ቀን መልካም ነው። ምንድን ነው? ነቢዩ ናሆም በትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው አለ፣ በመከራ ቀንም መሸሸጊያ ነው። ኧረ ስንት የሸሸገን እግዚአብሔር! በመከራ ቀን እግዚአብሔር ስንት ያሳለፈን!
አይደለም ሌላ ጉዳይ እኛ እንኳን በራሳችን ላይ ክፉ በሆን ጊዜ እግዚአብሔር በምን ልክ በምን አይነት በምን ልክ በሆነ ማንነትና መልካምነት እንዴት እንደተቀበለ የኛን ክፋት የሸፈነው በመልካምነቱ ነው። እግዚአብሔር መልካምነትን ማን ያሳየናል አለ ዳዊት። ይጠይቃሉ መልካምነትን። ሰዎች እምነትን በመስማት ካገኙ ምግባርን ግን በማየት ነው። ስለዚህ የሚታይ ተግባር የሚታመን እምነት ከክርስቲያኖች ይፈለጋል። እግዚአብሔር በቶማስ ላይ የተናገረው ቃል እሱ ቶማስ የቱ ጋር ነው ሲል እነሆ የተወጋ ጎኔን በእጅህ ልካው አለ። ቶማስ በመስማት ነው የሚያምነው ወይስ በማየት? አረዝ ንገሩኝ እናንተ። በማየት ሰምቷል እኮ አላመነም። አላየው አለ። የነ ቶማስ ተረት ነው ማየት ማመን ነው ማለት። እምነትና ከመስማት ነው። መስማት ደግሞ የእግዚአብሔርን ቃል ነው። ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 15 ጀምሮ እስከ 17 ባስቀመጠው ክፍሉ ላይ ሰዎች ያለ እውቀት የሚሄዱት ወደ ሕይወት የሚመጡት ምን በማድረግ ነው ሲል በመስማት ነው አለ። ምን በማለት ነው አለ? በመስማት ነው። አሁን የማንን ቃል ነው እየሰማን ያለ ነው? እኛ አረ የማንን ቃል ነው? በእውነት የእግዚአብሔርን ቃል ከልባችን እንድንሰማው የልባችን አምላክ እግዚአብሔር ይርዳል። የእግዚአብሔር ቃል የሚሰማው ይሄ በዲሹ ጆሮ አይደለም። የእግዚአብሔር ቃል የሚሰማው በልብ ነው። ሊቃውንቱ ሲናገሩ ምን አሉ? ብዙሃን ለነፋስ ይናገራሉ፣ ሊቃውንት ለጆሮ ይናገራሉ፣ እግዚአብሔር ግን ለልብ ይናገራል። ስለዚህ እግዚአብሔር የልብ አምላክ ይባላል። የምን አምላክ? የሚገርም ነው። እግዚአብሔር የውስጣችን ነውና ሰው የውጫችንን ነው የሚያየው። ሰው ጥሩ ነው ክፉ ነው የሚላችሁ ፊታችሁን አይቶ ነው። እግዚአብሔር ግን ልብን ያያል። ስለዚህ በጎን ማን ያሳየናል ብሎ ያሉ ሰዎች ተግባራዊ ክርስትናን ከኔም ከናንተም ማየት ይናፈቃቸዋል ማለት ነው። ፍቅራችንን እያዩ ወደ ፍቅር አምላክ መሳብ የሚፈልጉ፣ ሰላማችንን እያዩ ወደ ሰላማዊው አምላካችን ወደ እግዚአብሔር መምጣት የሚፈልጉ አሉ። እንደ ቶማስ ግን ካልዳሰስን የሚባል እምነት የለም። ቶማስ ዳሰሰ፣ እጁ እሳት ላይ እንደወደቀ ላስቲክ ሆነች። ምን ላይ እንደወደቀ? ኩምሽሽ አለች። መለኮትን ነክቷልና። ይህን ጊዜ ቶማስ ምን አለ? ጌታዬ አምላኬ አለ። እስኪ በሉት። ነግታችሁት ነው ሰምታችሁት? ነግታችሁት ነው ወይስ ሰምታችሁት ነው? ሰምተነው ይሁንልን ወገኖች። ነግተነው አይደለም። ካልዳሰስን የሚባል ነገር የለም። ከዳሰስን እኮ መጽሐፍ ቅዱስ ወረቀት ነው። ከዳሰስን እኮ መስቀል እንጨት ነው። ከዳሰስን እኮ ጸበል ውሃ ነው። ከዳሰስን እኮ ሰው ማፈር ነው። ስናምን ነው አንድ የሚታይ ነገር ያልታየው የመለኮት መልካምነት እላዩ ላይ የሚገለጠው። አሁን በዚህ ዘመን የሚወራ ሳይሆን የሚሰራ ክርስትና ከኔም ከናንተም ይፈለጋል ወገኖች። በማውራት የምንሰጣ በማውራት ሰባኪያንማ በየጎዳናው እንደ ጎርፍ ፈሷል። የቃላት ሰባኪያንማ በዝቷል። አዎ በንግግር ብቻ የሚያሳምሩ አማርኛ የተሳካላቸው ብዙዎች ናቸው። እግዚአብሔር የሚመዝነው የተተገበረ ነገራችን ይፈልጋል። የተተገበረ የተገለጠ ክርስትና። አንድ ቦታ ሽቶ ስፍራውን ብትቀቡት ያ ስፍራ ምን ይላል? አረ ነገሩኝ፣ ምን ይላል? ሽቶ ነው የሚለው። አንድ ቦታ የዕጣንን ፍሬ በፍም ላይ ጣል ብታደርጉ
ዕጣኑ ይጨሳል። ያ በጎ መዓዛ ዕጣኑ እየተቃጠለ የሰጠው በጎ መዓዛ ነው። እባካችሁ ክርስቲያኖች ከዕጣን ፍሬ አንነስ። ፍቅራችን የሚታይ፣ ሰላማችን የሚታይ፣ መልካምነታችን የሚታይ እኛ ተናግረን ሳይሆን እኛ ሰርተን ሰዎችን የምንሰብክበትን እነሆ የተገለጠ ተግባራዊ ክርስትናን መድኃኔዓለም እንዲያበዛልን ልንተጋ ያስፈልጋል። እግዚአብሔርም የሚፈልገው ያለ ቶማስ በማየት የፈለገው እምነቱ አልሆነ። አሁን በዚህ ትምህርት ላይ የተፈለገው መልካምነትን ማየት የሚፈልጉ ምንድነው? ሕፃናት እያዩ እያደጉ ያሉት መልካምነትን ነው፣ በጎነት። አርቲፊሻል ሽጉጥ ነው ከቤታቸው አስቀምጠን የምናሳድገው ወይስ አርቲፊሻል ጸናጽል ነው ለሕፃናት የሰጠናቸው? አፍ ሲፈቱ እልል ማለትን ዝማሬን ነው አሜን አሜን ማለት ነው ወይስ ካ ብለን ስድብንና ምትን ነው የምናስተምራቸው? ምንድነው የሚያዩት? እቺ እስኪ ቤተክርስቲያን ተመልከቷት። ይህችን ቤተክርስቲያን አይታችሁ ከጉልላቷ ላይ መስቀል ላይ አይናችሁ ያርፋል። ይህችን ቤተክርስቲያን አይቶ ክርስቶስ የሚሰወረው ሰው ካለ የአጋንንት ማደሪያ ሆኗል ማለት ነው። ዋሽው ተሳሳትኩ ወይ ንገሩኝ። ቤተክርስቲያን ስትታይ የሚገለጠው የቤተክርስቲያን አምላክ ክርስቶስ ነው። ክርስቲያኖችም ሲታዩ ሕይወታቸው ሲፈተሽ ሌሎች ሲመለከቷቸው እነዚህስ ክርስቲያኖች ናቸው። በትናንትናው ዕለት መታሰቢያ በዓሉን ያከበርንለት ሰማዕተ ጽድቅ ቅዱስ ጊዮርጊስ እኔ ክርስቶስ ባሪያ ክርስቲያን ነኝ ሲል በተግባር ታይቶበታል። በአንደበቱ የመሰከረው በተግባሩ አሳይቶ። እስኪ በጎውን ማን ያሳየናል? አረ ንገሩኝ፣ በጎውን ማን ያሳየናል? መልካሙ እግዚአብሔር ዕፀ ሕይወትን ለአዳም ቢያሳየው ክፉ ዲያብሎስ ግን ዕፀ በለስን በሔዋን ዓይን ላይ አድሮ ዕፀ በለስን አሳያት። እግዚአብሔር ሕይወትን ሲያሳይ ዲያብሎስ ሞትን አሳይቷል። ከእግዚአብሔር የሆኑቱ የሚያሳዩት መልካምነትን ነው። ከዲያብሎስ ወገን የሆኑት በዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምራችሁ ተመልከቱ። አይሁድ ጌታ ኢየሱስ ክርስቶስን ስለ አብርሃም ሲናገሩ እኛ የአብርሃም ዘሮች ነን አሉ። የማን ዘሮች ነን? በአንደበት ደረጃ የአብርሃም ዘሮች ነን፣ እኛ አባት አለን አሉ። አባታቸው አብርሃም ቀኔን ያይ ዘንድ ወደደ፣ አየም ደስ አለው አለ ክርስቶስ። ሲያዩት 50 ዓመት ያልሞላው ወጣት ከቃሉ ጋር ናቸው። በማየት የተሰናከሉ ብዙዎች አሉ። ክርስቶስን እንዲሁ ሲያዩት 50 ዓመት አልሞላው። ያው ሁላችሁም እንደምታውቁት ገና በ33 ዓመቱ አገልግሎቱን ፈጽሞ ይህች ዓለም በመስቀል ላይ ሰቅላው በደሙ ደግሞ የዓለምን አበሳ አጥቦ ነፍሱን ወደ አባቱ ሰጥቶ ወደ ሰማይ ሄደ አምላካችን። ሲያዩት 50 ዓመት አልሞላ። አብርሃም ደግሞ ካለፈ ብዙ ዓመታትን አስቆጥሯል። አንተ አሉት፣ አንተ 50 ዓመት እንኳን ያልሞላህ ገና ልጅ ሳይወልድ 100 ዓመት የሞላውን አብርሃምን አሁን ደግሞ ከሞተ ብዙ ዘመናት ያስቆጠረውን አብርሃም ቀኔን ያይ ዘንድ ወደደ ትላለህ አሉት። አዎ አብርሃም ሳይኖር እኔ ነበርኩ አለ። እባካችሁ ለዘላለም አምላክ አልፋና ኦሜጋ ለሆነው ጅማሬን ፍጻሜም እሱ እንጂ ከሱ በፊት ጅማሬ ከሱ ኋላ ፍጻሜ ለሌለው ለመድኃኔዓለም እስኪ ምስጋና ስጡት። ብዙዎች እሱን ጌታ የሚሉት ከቤተልሔም ጀምሮ ነው። እኛ የጌቶች ጌታ ያልነው ዘመን ሳይቆጠር ዓለም ሳይፈጠር በቃልነቱ ነው። አብ በልብነቱ፣ ወልድም በቃልነቱ፣ መንፈስ ቅዱስም በእስትንፋስነቱ ጀመረ የሚባል ወይም ደግሞ መጀመሪያ የሚባል ቃል ከመፈጠሩ በፊት ነበረ ብለን ነው የምናምነው። የዘላለም አምላክና አባት ብሎ መጽሐፍ እንደነገረን። ስለዚህ እሱን እንዲያዩትና
እንዲህ ሲሉት ምን አለ? የአብርሃም ልጆች ናችሁ? አዎ። የአብርሃም ዘር ናችሁ? አዎ አሉት። አይደላችሁም አለ ጌታ። ኦርቶዶክሳውያን ናችሁ ተብለን ስንጠየቅ አዎ እንላለን። ተግባራችን ሲፈተሽ ኦርቶዶክስ ነን በእውኑ? ማንነታችን ሲታይ ኦርቶዶክስ ነን? ኦርቶዶክስ ምን ያደርጋል ከጣዖት ቤት? ኦርቶዶክስ ምን ያደርጋል ከጭፈራ ቤት? ኦርቶዶክስ ምን ያደርጋል ከፍርድ ቤት? ኦርቶዶክስ ምን ያደርጋል ድንጋይ ከመጨበጥ? ኦርቶዶክስ ምን ያደርጋል በዘር ተቧድኖ ከሚታገሉት መካከል ምን ያደርጋል ኦርቶዶክስ? የኦርቶዶክስ ስፍራ ቀራንዮ ነው። የተቀበላቸው አመስግኑ። የኦርቶዶክስ ስፍራ አውደ ምሕረት ነው እንጂ ፍርድ ቤት አይደለም። ኦርቶዶክስ በጥፋት መዝገብ ላይ ሳይሆን በክብር መዝገብ ላይ ነው የሚገለጠው። እናንተ የአብርሃም ናችሁ? አዎን አሉት። አይደላችሁም፣ እናንተ የግብር አባታችሁ የዲያብሎስ ልጆች ናችሁ። የአብርሃም ልጆች ብትሆኑማ የተገለጠውን የአብርሃምን ስራ ትሰራላችሁ። ወዳጅ አብርሃም እንዲህ አይደለም አለ። አብርሃም እንግዳን ተቀባይ ነው። አብርሃም በጨለማ ውስጥ የብርሃን አምላክን ያመለከ ነው። አብርሃም ጣዖትን ጥሎ እግዚአብሔርን የተጣበቀ ነው። አብርሃም እምነቱ ጽድቅ ሆኖ የተቆጠረለት ነው። አብርሃም አንድ ልጁን በሞሪያ ተራራ ላይ ለእግዚአብሔር ፍቅር አሳልፎ ሊሰጥ የሄደ ሰው ነው። አብርሃም እንደናንተ አይደለም ወገኖቼ። እንደ አባቶቻችን እንድንሆን እግዚአብሔር ይርዳን። እንደ እምነት አርበኞቹ እንድንሆን። አሁን እነርሱ መልካሞች ናቸው፣ በመልካምነታቸው ተመላለሱ። መልካሙን ማን ያሳየናል? ፍቅርን ማን ነው የሚያሳየው? ይሄ መልካም ብዬ የምነግራችሁ መልካምነት ማለት በገላትያ መልእክት ምዕራፍ 5 ቁጥር 22 ላይ የተመዘገበ መንፈሳዊ ስራ ነው። እነዚያ መልካምነት ምንድን ናቸው ካላችሁ ደስታ ይላል። መንፈሳዊ ደስታ ማለት በማግኘት ላይ ዲፔንድ የሆነ አይደለም። በማጣትና በማግኘት ውስጥ አይደለም። ደስታ ማለት ሁል ጊዜ በጌታ ደስ ይበላችሁ። ስንት ጊዜ? አረ ስንት ጊዜ? በምናገኝበት ጊዜ ደስ ብሎን በምናጣ ጊዜ የምናዝን ከሆነ በጌታ ደስተኞች አልሆንም። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ይላል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ ስንመለከት ወይን እንኳ ባያፈራ በጎረኖ ውስጥ ከብቶች ባይኖሩ ጎተራዬ ባዶ ቢሆን እኔ ግን በማን ደስ ይለኛል? አረ በእግዚአብሔር ደስተኛ የሆናችሁ አመስግኑት። ፊታችን በሐዘን ጊዜ ተስፋ እንደሌላቸው እንዳይጨፈግግ ፊታችን በደስታ ዘይት እንደተሞላ ልንሆን ያስፈልጋል። ሶስቱ ሕፃናት ደስ እያላቸው ነው ወደ እሳት የገቡት። ዳንኤል ደስ እያለ ነው ወደ ተራቧ አንበሳ የተጣለው። ኤርምያስ ደስ እያለው ነው በቀፎ ተይዞ ቁልቁል የተወረወረው። ጳውሎስ ደስ እያለው ነው በመጋዝ የተገዘገዘው። ጴጥሮስም ደስ እያለው ነው የቁልቁሊት የተሰቀለው። ወገኖቼ አሁን እየሆነ ባለው ነገር ላይ ብዙ ሐዘን አናበዛ። በሐዘን ውስጥ በማን ደስ ይለናል? በእግዚአብሔር ደስ ይለናል። እሱ ነው ተግባራዊ ክርስትና። ሰላማዊ መሆን። ሰላም የማን ነው? ሰላማችን ማን ነው? እርሱ በሉ እስኪ ሰላማችን። ኤፌሶን ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ ክርስቶስ ሰላማችን ነው ይላል። ኢኒ ነገኘ ኬኛ ኢኒ ፈይነ ኬኛ አኒ ዲሲኒ ጅሬኛ ክርስቲያኑማቲን ቤክሲሱ ከንደንዴኝ ወካን ሙልሱ ከንደንዴኙ ዋቀዮት ደበርስኒ ኦፍላኔ ሆጂን ዋቀዮ ኑራ በርባድ ጨለቄን ክርስቲያኑማ ኬኛ ጀቸረ ከንደርቤ ሆጂዳን ከሙለቱ አከታው ዳዊቲ ባይኤን ኤኝቱ ዋንጋሪኑ ተርጊሲሳ ጀኒቱ ቤላ አጅሩ ዋንጋሪ አገርሲሱዳፍ ጋሩማ ዋቀዮ ይላሉ በርባችስ ዋቀዮ ከጋሩማዳን ሰሙ ጋሩማዳን ኢልመነማ ኡሜ ነመነመ ጋሪ ታስሴ ጀነት ከሰከ ጋሩማ
namni waggaa torbaaf gaarii ture waggaa torba booda garuu hamaan gara jireenya isaatti gale hamaa gara jireenya keenyatti dhufe gooftaan nu keessaa buqqisee nu baagate እስከ 7 ዓመት የሰው ልጅ መልካም ነበር መልካምነቱን ያጣው በወደቀው መልአክ ነው ያ የወደቀው መልአክ እባብ ላይ ተነፈሰ እባብ ላይ ተሳፈረ የሰውን መልካምነት ነጠቀ ከመለኮታዊ ባህሪ ተካፋይ ከሆነበት አንዱ መልካምነት መልካምነት ለተራበው ማጉረስ መልካምነት የታረዘው ቀዶ ማልበስ መልካምነት ለቆሰለው ቁስለኛ ማዘን ነው እንደ ደጉ ሳምራዊ እንደ ሌዋዊው ፈቀቅ ብሎ እንደ ካህኑ ፈቀቅ ብሎ ማለፍ አይደለም አህያይቱ ጀርባ ላይ የተቀመጠው ሳምራዊ የቆሰለውን ያንን ቁስለኛ አይቶ አዘነለት ይላል እኔና እናንተ ምን ያህል ነው ለሰው የምናዝነው በሰው ላይ የምናዝን ነገር ይበዛል ለሰው ከማዘን ይልቅ ክርስቶስ ኢየሩሳሌምን ትቶ ወደ ኢያሪኮ የወረደው ቁስለኛ ኢየሩሳሌምን ለምን ተመጣ አላለም ያደጉ ሳምራዊ መቁሰሉ አሳዘነው ሲቆስል ቁስሉ ላይ ፋሻ ዘይት ጨመረ በፋሻ ተቀለለ አህያው ላይ አስቀመጠና ወደ እንግዶች ማደሪያ ወሰደው የተጠቀለልንበት ፋሻ ጸጋ ነው ልጅነት ነው የታጠምንበት ዘይት ደሙ ነው የተሳፈርንባት ያቺ ጌታን ተሸክማ የነበረችው እሷ ጥላናት እኛን ግን መርከቦና አሳፍራ ወደ እንግዶች ማደሪያ ወደ አዲሲቱ ኪዳን ወደ ቅድስት ቤተ ክርስቲያን ያደረሰች አማናዊቷ መቅደሳችን ድንግል ማርያም ናት ባካችሁ አመስግነው ያ ሰው ከኢየሩሳሌም መውረዱ አዳም በሔዋን ምክንያት መውረዱ ነው ክርስቶስን አዝላ የተገኘችው አህያ ያቺ ጥላ ሆናለች ድንግል ማርያም ክርስቶስን በጀርባዋ ሳይሆን በሆዷ ነው ያዘለችው በሆዷ አዝላ ስትወልደው ከሰው ስፍራ የለም ሰው መልካምነትን ስላጣ መልካሚቱን መቀበል አቃተው ጌታ በሚወለድበት ዘመን መልካሞች ቢጠፉ ጌታ ከተወለደና ከተሰቀለ በኋላ ዛሬ መልካሞች ጠፍተው ድንግል ማርያምን የሚቀበሉ የሉ እንስሳቱ ተቀበሏት የሚራገጡ እንስሳት የሚዋጉ እንስሳት ድንግል ማርያምን ተቀበሏት ሰላም በመካከላቸው ተወለደ ብርሃን ተወለደ ድነት ተወለደ ፍቅር ተወለደ ሕይወት ተወለደ ክብርና ምስጋና ለስሙ ይሁን መልካምነቱን ክርስቶስ አሳይቶናል መልካሞችን መልካም ድንግል ማርያም ወልዳ አሳይታናለች እሷ ያሳየችንን ፍቅር እሷ ያሳየችንን ትህትና ክርስቶስ በመስቀል ላይ ሆኖ ያሳየንን ትህትና በዕለተ ሐሙስ አደግድጎ ተንበርክኮ የደቀ መዛሙርትን እግር አጥቦ ያሳየን ትህትና መስቀል ላይ እየደበደቡት እየተፉበት እሱ ግን ከአፉ ስድብ አልተገኘም ከልቡ ተንኮል አልተገኘም አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተግባራዊ ክርስትናን ሰበከ መስቀል ላይ ያለው አገልግሎት ተግባራዊ ክርስትና ነው ምናዊ ክርስትና ነው እንደዚያ በረከት ያደረባቸው እንደ ደመና የከበቡን ብዙ ሰዎች አሉ ዛሬ ብዙ ቅዱሳን አሉ ወገኖች ባካችሁ የመልካምነት ሽታ እንዳይጠፋ መተዛዘን እንዳይጠፋ መተራረዱ ይቅር መተዛዘኑ ይምጣ በእኛ ዘንድ በሚያርዷችሁ መካከል እዘኑላቸው ጌታ ኢየሱስ ክርስቶስ የማልኮስን አንገት ቆርጣለሁ ብሎ ተንሻፎበት ጆሮውን ሲነካ ሰይፍህን ወደ ሰገባ መልስ ሰይፍ ወደ ሰገባ ገዳዮች ሰይፋቸውን ወደ ሰገባ እንዲመልሱ ደም አፍሳሾች ወደ ሰገባ እንዲመልሱ የቃየል ልጆች ወደ አቤል ልብ እንዲመለሱ እንጸልይላቸዋለን በእውነት በደላቸውን እግዚአብሔር እንዲያስተሰርይላቸው አዎ እስጢፋኖስ ከከተማ አውጥቶ ሲደበድቡት እነሱ ድንጋይ ይዞ እንዴት አርጎ እንደሚገሉት ሲንቀጠቀጡ ቆሞ እሱ ግን ተረጋግቶ ተንበርክኮ ሁለት ጸሎት አደረገ እስጢፋኖስ ግብረ ሐዋርያት ምዕራፍ 7 ላይ ከቁጥር 47 ጀምራችሁ ተመልከቱ አንደኛ ጌታ ሆይ ያለ የእግዚአብሔርን ጽድቅ ክርስቶስን በሰማይ ያየ ይላል እስኪ በሰማይ እሱ ይታየን ባካችሁ
የእግዚአብሔር ጽድቅ በሉ እስኪ በሰማይ ይታያል። ኧረ በምን ይታያል? በልባችን በሰቂለ ሕሊና በአንቃዕዶ ልቡና ያንን የሰማይ ጽድቅ እንድናይ ክርስቶስን እርሱ ይፍቀድልን። እስጢፋኖስ ቀና ብሎ አየው። ያ የተቸነከረ እጁን ዘርግቶ ክርስቶስን አየና ሁለት ጸሎት ጸለየ። ክርስቶስን በመስቀል ላይ የጸለየውን ጸሎት ነው እስጢፋኖስ የደገመው። እስጢፋኖስ የደገመው እሱን ነው። በዚህ በአንደኛ ጴጥሮስ ምዕራፍ 2 ላይ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 18 ላይ ሎሌዎች ወይ ለበጎች ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ይጠቅማችኋል? ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። ኃጢአትን ሰርተን ሳይሆን ጽድቅን ሰርተን እንዲህ ያለ ነገር ብንታገስ። እስጢፋኖስ ሁለት ጸሎት ሲጸልይ ምን አለ? ጌታ ሆይ ነፍሴን ተቀበላት። ኧረ በሉ ነፍሴ ገዳይ ነፍሳችሁን አይቀበል። ነፍስና ስጋን ነው የሚለየው። ነፍስን የሚቀበል ጌታ ነው። ለነፍሳችን ነፍሱን የሰጠ ጌታ ነፍሴን ተቀበል አለ። ቀጥሎ አደራችሁን እቺን እስክናገር ድንጋዩን አታሳርፉብኝ ብሎ ለምኗቸው እኮ ነው እስጢፋኖስ። እባካችሁን ጊዜ ስጡኝ ትንሽ ደቂቃ አለ። ሁለት ነገር ልናገር አለ። ኧረ ስንት ነገር! ነፍሴን ተቀበላት አለ። ቀጥሎ የሚያደርጉትን አያውቁምና ምን በላቸው? ኧረ እግዚአብሔርን አመስግኑ። ግዴታቸው እኔ ልንገራችሁ፣ ለዚች ምድር ፈውስ የሚሆናት ይቅርታና ምሕረት ብቻ። በቀል ይህችን ምድር አይፈውሳትም። መርገም ይህችን ምድር አይፈውሳትም። ስድብ ይህችን ምድር አይፈውሳትም። የቃየል ዓይን ይህችን ምድር አይፈውሳትም። በአቤል ልብ ሆነን እንድንኖር ቸሩ አምላካችን እግዚአብሔር ይርዳል። እስኪ እንጠቅልለው። መልካምነት ማን ነው ካልን መልካም እግዚአብሔር። የእግዚአብሔር የባህሪ መገለጫው እዛ ገላትያ ላይ ቅድም ያነበብኩላቸው ነው። እግዚአብሔር ሰላም ነው። እግዚአብሔር ፍቅር ነው። እግዚአብሔር ትህትና ነው። እግዚአብሔር ደስታ ነው። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። አያችሁ፣ ይህንን ተግባራዊ ክርስትና ስንገልጥ በቃል ከነገርናቸው ይልቅ በተግባር ያሳየናቸው ሰዎች የሰማይ አባታችንን ይመለከታሉ። የማቴዎስ ወንጌል ምዕራፍ 5 ቁጥር 14 እስከ 16 ላይ ብርሃናችሁ በሰው ፊት ሁሉ ምን ይበል? ይብራ። እናንተ የምድር ጨው ናችሁ፣ አልጫውን ዓለም አጣፍጡ ተብሎ ተጽፏል ወገኖች። ስለዚህ መልካምነትን በሰዎች ፊት እናሳይ። እኛ ክርስቲያኖች ልበ ሩሩዎች እንሁን። በሐሰተኞች መካከል እውነተኞች እንሁን። በትዕቢተኞች መካከል ትሑታን እንሁን። በጉልበታሞች መካከል ኃይል እግዚአብሔር ነው እንበል። ኃይል እግዚአብሔር ነው የሚለው ዝማሬ ብቻ ሳይሆን ሕይወቱንም እንድናይ ቸሩ አምላካችን እግዚአብሔር ይርዳል። በጎውን ማን ያሳየናል? እስኪ ይህችን ቃል በሉ። መልካሙን በል ማን ያሳየናል? ባካችሁ አባቶች፣ እናቶች ለልጆቻችሁ መልካም የሆነውን ነገር አውሩላቸው። የተበላሸ ታሪክ አታውሩላቸው። ቁስል የሚነካካ ነገር አሁን ይህን ትውልድ ብሶተኛ የሚያደርገው ብሔረ መላእክት አይደለም ያለ ነው። ብሔረ ሰብ ላይ ነን፣ ምድር ላይ ነን ያለ ነው። የኔና የእናንተ አባቶች መልካሙንም ክፉንም ሰርተዋል። ከክፉ ነገር ግን መልካሙ ይበዛል። የጸብ ታሪካችንን አሽገነው የፍቅር ታሪካችንን ለትውልድ እናውራ። ትውልድ ይታከም። የደም አፍሳሾችን ታሪክ አናወራ። ወገኖቼ መልካምን እንናገር። መልካምነት ይነገራል፣ መልካምነት ይኖራል፣ መልካምነት ይሰራል። መልካሙን ነገር ሰርተን መልካሙን ዋጋ ከእግዚአብሔር ዘንድ እንድንቀበል እግዚአብሔር ይርዳል። መልካሙን ነገር መልካም እግዚአብሔር ነው። መልካምነት ነው ክርስትና። ያንን መልካምነት አባቶቻችን በሄዱበት መንገድ እንድንሄድ የቀደሙት አባቶቻችን በፊታችሁ ያለው ሩጫ በትዕግስት ሩጡ አለ ቅዱስ ጳውሎስ። እንደ ደመና የከበቡን እንደነ ዮፍታሔ፣ እንደነ ዮሴፍ፣ እንደነ ዳዊት፣ እንደነ ሶሎሞን፣ እንደነ ኖህ፣ እንደነ ሄኖክ
አካሄዳቸውን ከእግዚአብሔር ጋር አደረጉ አለ። ወገኖች ከክፋት ጋር አካሄድ አናድርግ። ሐሳባችንን ከክፉ ነገር አናድርግ። መልካምነቱን እያሰብን ኃጢአታችንን እያሰብን ጸድቀን እንድናጸድቅ እግዚአብሔር ይርዳ። የሰው ፍጻሜ ሲያምር መልካም ነው። መድኃኒዓለም የሁላችንን ፍጻሜ ያሳምርልን። የመልካሞች መልካም መድኃኒዓለም ምድረ ኢትዮጵያን የኢትዮጵያን ድንኳኖች እሱ ይዳስልን፣ እሱ ይጎብኝልን። እስኪ ሁላችሁም ብዙዎች በሉ እስኪ መልካምን ማን ያሳየናል ይላሉ። ኢሳይያስ ለምጼን ጥረግልኝ እንጂ እኔ ለሕዝብ እላካለሁ እንዳለ ለምጽ ኃጢአታችንን በንስሐ ሳሙና ታጥበን መልካሙን እግዚአብሔር በቃልም በተግባርም ለማሳየት አምላካችን እግዚአብሔር ጸጋ ያብዛልን። ይቆየን። ወስብሐት ለእግዚአብሔር።